ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የትግራይ እናቶች ነጭ ልብስ ለብሰን ብቻ አይደለም የምንቀበለው፣ ጥይት መተኮስ እናቀበታለን። ጥይት ተኩሰን ጠላቶችን እንደምናባረር ያቃሉ። ይሄ ማፌዝ አይደለም። የትግራይ እናት የሚቀለድባት እናት አይደለችም። ጀግና ነች። የብሬን አፈሙዝ ይዛ ነጥቃ ጠላትን የምታርበደብት እናት መሆኗን ደርጎች ያውቁታል። በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን። ወጣኛ አርሚ ነው በአፍሪካ ውስጥ ይገር በጦርነት ያለፈን ህዝብ ለማስፈራራት መሞከር አስተዋይነት የጎደለው ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ህዝብ አስፈላጊ ሆኖ ከተገኘም ዳግም ተዋግቶ ማሸነፍ እንደሚችል ሊታመንበት ይገባልን ብለዋል። ለሙልጌታ ሰፋ ዘገባ ንግስቲ ኃይሉ። ጠቅላይ ሚኒስትር አብይ አህመድ ህዝብ ለማስፈራራት ቤቶች ይቃጠላሉ፣ ወጣቶች ይሞታሉ፣ እናቶችም ያለቅሳሉ በማለት ያስተላለፉት ዛቻ ማስተዋል የጎደለው እንደሆነ ሌተናል ጀነራል ታደሰ ወረደ ከድምጽ ወያነ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል። በተቻለ መጠን ፎክረህ የምትገባበት አይደለም። ጦርነት እንዳይኖር ነው የምታደርገው። በተቻለ መጠን ጦርነት እንዳይኖር ነው ጥረት ማድረግ ያለበት። የሚመጣ ከሆነ ግን ምን ማድረግ አትችልም። ጦርነት እኮ እንዳይኖር ትፈራለህ። የማይቀር ከሆነ ግን ለምን ትፈራለህ? ማስፈራራት ታስቦ ከሆነ አይሆንም። እኔ ማለት ነው ይሄ ህያው የሆነ እንትን ነው ያለው። የደርግ ጊዜ የነበረው ቁስል የነበረው መስዋዕት የዛ አሻራዎች ይሄው ናቸው ያሉት። ሲጀመር ለዛ ህዝብ እንደዚህ ማለቱ ተገቢ አይደለም ማለት በምን ሞራል እንደዛ እንደተባለ። ሁለተኛው የህዝብም ቢያስፈልግ የግድ ከሆነ ሁለተኛ ተዋግቶም ማሸነፍ እንደሚችል መታመን ይኖርበታል። ጦርነት በቅጠል አይደለም የሚደረገው፣ የሚዘመተውም ሊያስለቅስ ብቻ ሳይሆን የሁሉም ህይወት አደጋ ላይ እንደሚወድቅ ሊታወቅ ይገባል ብለዋል ጀነራሉ። ጦርነት፣ ግጭት በጣም መጥፎ ነው። ኢንፋክት በጦርነት ያለፈን ህዝብ ማስፈራራት ደግሞ ተገቢም አይመስለኝም። አይሆንም። እንዴት ምን አይነት ድፍረት እንደሆነ አልገባኝምና እዛ ላይ ሰከን ቢባል ጥሩ ይመስለኛል። ምናልባት የኤርትራ ፕሬዝዳንት መጥተው ተጋግዘን ካሉም እንግዲህ ለራሱ ሌጋሲም አያስብም ማለት ነው። የመጀመሪያው መሪ ከውጭ ከባዕድ ጋር ሆኖ የራሱን ህዝብ የሚያጠቃ ሆኖ ከተገኘ የሚያሳዝን ነው። ግን ያ ሆኖም የፈለገው ትብብር ቢበረከትለትም አንድ ኢሳያስ ይቅርና 10 ኢሳያስ ይዞ ቢመጣም ዝም ብሎ እንደዚህ አይነት አንበረክካለሁ አስለቅሳለሁ የሚል ነገር አይሰራም።
Madina